ሰላም ሰላም ዳንኤል ነኝ። ዛሬ በዚህ ቪዲዮ መጥቻለሁ። እንደምናችሁ በያላችሁበት ሰላም ጤና እንዲሆንላችሁ እመኛለሁ። እንግዲህ እኔ በእኔ እድሜ ባደኩበት አካባቢ እንግዲህ የተለያየ ጓደኞች ነበሩኝ። በሰፈር ያደግናቸው ግን ሁሉም የራሱ የሆነ ባህሪ ነበረው። እኔ በአብዛኛው ጊዜ ተጫወታለሁ፣ ቀልድ ችል ነበር፣ ቀልዳለሁ፣ ሰው ይስቅልኝ ነበር። አንዳንድ እንደ እዚህ ሀገር ኮሜዲ እንደሚባለው አንዳንድ ነገር እሞክራለሁ እና ያው እንጫወታለን፣ እንስቃለን። ግን ሁላችንም ጓደኛሞች የተለያየ ባህሪ ነበረን። እንግዲህ አንድ ጓደኛችን እኛ ሰፈር ውስጥ ተደባዳቢ ነበር፣ በጣም ደፋር ነበረ። አንድ ሌላውም ደግሞ ብዙዎቻችን ያው ኳስ እንጫወታለን። በተረፈ ደግሞ ባለንበት አካባቢ ያው የራሳችን ባህሪ ይኖራል። ግን እንዲያው በዚህ እድሜ አንዳንድ ነገሮችን በማይበት ጊዜ እንዴት ነው የሰው ልጅ ባህሪ ተሻሻለ የምንለው? በምንድን ነው? እንግዲህ በመጽሐፍ ቅዱሳችንም ብዙ ነገር ይመክረናል። ብዙ ነገር የክርስትናን አቋም እንድንይዝ ያስፈልጋል። እናንተ ብርሃናችሁ በሰው ሁሉ ፊት ይብራ ስለሚባል በተሻለ መጠን እንግዲህ ሁላችንም በሰው ፊት በተለያየ መንገድ ቅናት እንዳንቀና፣ የጓደኞቻችንን ነገር እንዳንመኝ፣ ባልንጀራችንን እንደራሳችን እንድንወድ መጽሐፍ ቅዱሳችን ይናገራል። እና እነዚህ ነገሮች እውነት ነው፣ ለክርስትና መለያ ናቸው። እና ብዙዎች የተለየ ነገር እኔ አሁን እዚህ አሜሪካን ሀገር ነው የምኖረው። አንዳንድ ጊዜ አንዳንድ የማገኛቸው ክላይንቶቼ የተለየ ጸባይ አይባቸዋለሁ። አክብሮት ሲጀምሩ አክብሮታቸው ከገቡም በኋላ አንዳንድ ጊዜ በንግግር ካለም በኋላ እንዴት አድርገው ሰው ልጅ ሪስፔክት አድርገው ሰው እንዲደሰት ፖዘቲቭ የሆነ ነገር እየፈለጉ ሰውየው ደስታ እንዲኖረው የሚናገሩ ሰዎች አሉ። እነዛ ሰዎች አንደኛ እናንተ የልባችሁን አውጥታችሁ እና ማንነታችሁን አስተሳሰብ ትናገራላችሁ፣ ምቾት ይሰማችኋል ማለት ነው እና ደስ ይላል። አንዳንድ ጊዜ ደግሞ የሌላ ሰው ባህሪ ገና እንደመጣ ነገሮችን የሚያጨልም ኔጌቲቭ የሆነ ንግግር፣ ለምሳሌ ሲያገኛችሁ ምን ነው አመድ ቡና አለ ብሎ ይጀምራል። ሲጀምር ማለት ነው። ስለዚህ እጅግ ከባድ ነው። እዛ አካባቢ ከተገኛችሁ ይሄ ኤነርጂያችሁ ይወሰዳል። እስቲ አንዳንድ ቦታ እስቲ በማህበራዊ ሚዲያውም በተለያየ ነገርም እስቲ አንዳንድ ትገቡና እኔ አሁን ለምሳሌ እንደዚህ ሙዚቃ አዳምጣለሁ። ሙዚቃ ያለበት ቦታ ሙዚቃ ብቻ በቲክቶክም አንዳንድ ጊዜ ሙዚቃ ብቻ የሚያሰሙ አሉ። በቃ ከፍተውና አዳምጣለሁ። ፊሊንግ ክሬት እኔ እወዳለሁ። በቃ ሙዚቃ መዝሙር እወዳለሁ። እግዚአብሔርን ያመስግን እንጂ መዝሙር እወዳለሁ። ዘፈንም እሰማለሁ። የሰው ልጅ ባህሪ ተሻሻለ የምንለው እንዴት ነው? ለምሳሌ አንድ የምናውቀው ሰው በተለያየ ምክንያት በቃ ሳደብ ነበር፣ ስድብ አቆምኩኝ አለ። ይሄን ነገር የሚበረታታ ነው። በእውነት ሊያስደስተን ልናጨበጭብ የሚገባ ነገር ነው። አንድ ሰው በቃ ዛሬ እናንተን አስቀይሜያችኋለሁ፣ ይቅርታ ደግሞ በመጽሐፍ ቅዱስ አስቀድመው እንደሚናገረው ይቅር በሉ ነው የሚለው። በቃ
ይቅር በሉ ይላል። በቃ እንዳይያዝባችሁ። አሁን በመጽሐፍ ቅዱስ ብቻ አይደለም፣ ዓለማዊ ሰዎች በይቅርታ ያምናሉ፣ ያድናል፣ ይፈውሳል። ይቅር ሄዳችሁ ይቅር ብያለሁ ተበድላችሁ እንኳን ይቅር ብያለሁ ብላችሁ ስትሄዱ የተለየ አይነት ፈውስ አለው። ስለዚህ አንድን ሰው በመጥፎ ባህሪው እንደምንኮንነው ሁሉ በቃ አይ አሁን ተጸጽቻለሁ ብሎ ካለ በእግዚአብሔር በክርስትና እይታ እንዲሁም በመንፈሳዊም ነገር በመንፈሳዊ እይታ ይቅር ልንለው ይገባል። በቃ እንደውም ተበድለንም እኮ ይቅር በሉ አይደል እግዚአብሔር የሚለው። ይቅር ካለንማ ይቅር ማለት ይገባል። መያዝ እኛን ራሳችንን ነው የሚጎዳው። ይቅርታ ለማለት ሰውነታችን ካንሰር ነው፣ መጥፎ ነው ውስጣችን እና በህይወታችን ባለንበት ሰዓት ጊዜ በተቻለን መጠን ይቅርታን መለማመድ አለብን እና የሰው ልጅ ባህሪዎች ከተቀየሩ እኛ የምንፈልገው ነገር የለም። ሃይማኖቱ እንዳለ ሆኖ የሰው ልጅ የሚያሳየው ባህሪ ስፔሻሊ ከሰው ጋር የሚያደርገው ሰው ይረዳል ወይ? ለምሳሌ ቀና ነው ወይ? አንዳንድ ሰዎች አሉ የሚገርም ነው፣ ስለምንም ስለ ክርስትና የማያውቁ እኔ በአሜሪካን ሀገር አያውቁም። እኔ ሳወራቸውም ያው ይሰማሉ፣ እንትን አይሉም፣ ሰው አይቃወሙም። ግን የሚያደርጉት ነገር በእርግጥም መጽሐፍ ቅዱስ አንብበዋሉ ያስብላል። ለምሳሌ አንድ ልበል፣ ከማይረሳኝ ደግነታቸው እኔ እዛ ሀገር ከመሄዴ መኪና አልነበረኝም። 5 ወር ከቆየሁ በኋላ ካሊፎርኒያ ነው። 5 ወር ከቆየሁ በኋላ ሙቭ ማድረግ ነበረብኝ ከምኖርበት ከተቀበለኝ ሰው ማለት ነው። በዛን ጊዜ ዝም ብዬ ነበር የማነጋገረው። ያኔ ምንም እንትን የለኝም። በቃ ካገኘሁት ጋር እንግሊዘኛም ገና መልመዴ ነው ላለው ያስተካክሉኛል፣ እናገራለሁ፣ ያስተካክሉኛል። አንደንም በጣም ፍሬንድሊ ነበርኩ በቃ እና በዛ ወደዱኝ። በቃ ይናገሩኛል። እንግዲህ በሰው ሀገር ሄዳችሁ ሁሉ ሊብሳችሁ አይገባም። አንዳንዴ ይናገሯቸዋል በተለያየ ነገር ወጋም በቃ አለ ቀልድም ማስመሰለው። ግን ወደ ባሻ መሆን የለባችሁ። አብሶ እንግሊዘኛ እዚህ በቃ በእንትኔ ስለመጣ ነው አርስቴ ላይ እንዳልወጣ። እንግሊዘኛ መልመድ ከፈለጋችሁ ይህንን ብናገር ምን ይሉኛል፣ ያንን ብናገር ምን ይሉኛል ማለት የለባችሁ። ማውጣት አለባችሁ። እንደዛ ካልተነጋገራችሁ አትለምዱ። ወደ ጉዳይ ልምጣና እና አንዷን ዝም ብላ አንድ የግሮሰሪ ስቶር ነበር የምሰራውና አንዷ እንትን አንዷ ገበያተኛ እንደዚህ ሰላም ትለኛለች እና ይስነኝ ሲያዋት እና እባክሽን እንደዚህ እኮ እቃማው ሙቭ ማድረግ ፈልጌ መኪና የለኝም አልኳት። መኪና የለኝም፣ በጣም ሀሳብ ውስጥ ጭንቀት ይዞኛል። ሙቭ ማድረግ በዚህ ቀን አለብኝ፣ እዛኛው አዲሱ ቤቴ ደግሞ በዚህ ቀን ግባ ብሎኛል እና ቤቱ እንዲያመልጠኝ ደግሞ አልፈልግም አልኳት ስላት ታዲያ ምን ችግር አለው? ቅልል ነው ያደረገችው። እኔ ቁጭት ለሊቱ ቁጭ ብዬ እኮ ያደርኩበት ጉዳይ እኮ ነው። ችግር የለውም ማይ ሃዝባንድ ያበ ትራክ አለው። ከዛ በኋላ እሱ ይመጣና ይረዳሃል እቃውንም፣ ከዛ ደግሞ በመኪናው ትጠቀማለህ አለችኝ። ሃቭ አ ጉድ ዴይ ባይ አለች። መስማ አሁን እቺን ስለ እውነቴን ነው የምልሽ ክርስትና እኮ ምንም ነገር እኮ የማያውቁም፣ ግን ደግነት አንዳንድ ነገሮች የሚሰሩት ስራ አላቸው። የሚገርም ድንቅ ይለኛል። እዚህ ክርስቲያን ደግሞ ቢሆኑ ምን ሊያደርጉ እንደሚችሉ ብዬ አስባለሁ። ለራሴ ነው እና መጣ እቃዬን ጫነ፣ አብሮኝ ለፍቶ ጭኖ እቃዬን አልጋዬ ምን ለበላብ ሆኖ ትራክ ውስጥ አድርጎ አግዞኝ ሄደ። ይሄ ከአእምሮ አይጠፋም፣ ሁልጊዜ ከአእምሮ አይጠፋም። ዛሬ ቆይቷል እኮ ከመጣ ቆይቻለሁ፣ ከአእምሮ አይጠፋም። ይሄ ነው ምልክቱ። አቲንክ የክርስትና ምልክቱ ይሄ ነው። የክርስትና ምልክቶች እንዴት ነው የምናደርገው? ሰው ጋር እንዴት ነው የምንቀርበው? ሰው እንሰብራለን፣
አይመስለኝም እንዴ? እንመቀኛለን? አይመስለኝም። ጥሩ አይደለም። የሰውን ንብረት እንመኛለን። በጓደኛችን ላይ የማይገባ ነገር እናደርጋለን፣ እንክዳለን። የሰጠንን ሰው ገንዘብ አምኖ ሰጥቶን እንክዳለን። ያ ክርስትና አይደለም። ስለዚህ መታረም አለበት። አንድ ሰው ደግሞ በሌላው አንጻር እንደነገርኳችሁ በቃ ስድብ አቁም ያለው በቃ አሁን በቃ የእግዚአብሔር ሰው ሆኛለሁ ብሎ ኤክሳይትድ ካረገ ወይናት ደስ ሊል ይገባል። እንዴ እኔ ተሳዳቢ ነኝ ቢልስ ኖሮ በቃ ቀጥላለሁ እያንዳንዳችሁን እየጠራሁ ነው ምሰድባችሁ ቢል ከባድ ነው የሚሆንብን። ግን አልሳደብም፣ በቃ ትቻለው። በቃ ጥሩ ነገር ብሰድቡኝም እንኳን ብታናግሩኝም እንኳን አልመልስላችሁ፣ እኔ እግዚአብሔር ሰው በቃውኛለሁ ብሎ ካለ እግዚአብሔር ይመስገን። እና ይህን ነገሮች ማስተካከል አለብን። ትክክል ያለውን ቴንኪ የሚባለውን አመሰግናለሁ የሚባለውን አመሰግናለሁ ማለት፣ ትክክል የሆነውን ትክክል ነው ማለት ይኖርብናል ለማለት ብዬ ነው በዚህ ቪዲዮ የመጣሁት። ሰላም ሁኑልኝ። ዳንኤል ነኝ። ፒስ አውት ባይ